እናንተ አቤት አይ ደና ሰው መስላችሁኝ ለካ ሙልጭ ያላችሁ ሌቦች ናችሁ። ምን አይነት ስርዓት ነው? እንዴት ሰውን ከመሬት ተነስተህ ሌባ ትላለህ? ማስረጃ አለኝ። ከቻይና ሀገር ሸራዎች እያስመጣችሁ ማርካቸውን እየገነጠላችሁ የተለያዩ ማርኮች እየለጠፋችሁ እንደምታጭበረብሩ በቂ መረጃ አለኝ። እናንተ ምን ቤት ነህ? ኦሪጂናል ጫማ አገኘው ብሎ አላግባብ ገንዘቡን አውጥቶ ከስክሶ እግሩን እያነደዳችሁት ላለው ተጭበርባሪ ፍትህ ማግኘት አለበት። እናንተም ቅጣታችሁን ማግኘት አለባችሁ። ተረጋጋ። እውነቱ እስቲ ቁጭ በል። እኔ ሳሎን፣ እናንተ ቁጭ ብላችሁ ተነጋገሩ። ጉዳዩን ለህግ ከማሳወቄ በፊት 1-2 ቀን የማሰቢያ ጊዜ ሰጣችኋለሁ። ምን እያልክ ነው? ልድገመው? እሱማ አትድገመው ግን። ስለዚህ ወንጀላችሁን እመኑ። ቅጣቱም እስሩም ስለሚቀንስ ብዬ ነው። አስቡበት። አንተ ነህ ለሷ ያው ሜስ ይሻላታል ስልህ እምቢ ብለህ ይኸው አሁን አማች መሆናችንን ሲያቅ ሐሳቡን ይቀየር የለ እንዴ? ኖር እንዴት ዋላችሁ? እንደምን ዋሉ? ደህና ዋሉ? እንደምን አመሻችሁ? የባለቤቴ እናት ባለቤቴ እነሱ ናቸው እናትና አባትሽ? አዎ እኛ ነን። እያሰባችሁባት። ዛሬ ደስታችን ቀን ነው፣ ነገ እንነጋገራለን። ቁጭ በሉ ግቡ። ሽማግሌዎቹ ምን ነው ቀሩ? ይቅርታ ብለዋል። ስራ ስለበዛባቸው ማምጣት አልቻሉ። እሜ በዚህ ዕድሜሽ ውሸት። ሽማግሌዎቹ ሱፍ እየተዋዋሱ ነበር የሚለብሱት። ተጣልተው አላወስህም አለው፣ የሚያወሳው አጣ ቀረ። አንዱም ጫማ የተቀደደ ብሎ ቀረ። አንዱ ነበር የቀረው፣ እሱንም እኛ ካልሄድን አትሄድም ብለው አስቀሩት። ተጫወቱ እንጂ ምን ነው ዝም አላችሁ? አይ አሁንማ ቤተሰብ ሆናል አይደል? በጨዋ ደንብ ያሳደግናትን ልጅ ከነክብሯ ክብሯ ማለት ነው ድንግልና? አዎ ቆንጥተን ያሳደግናት። አንተ አይ ቤተሰብ ወላጅ ሳይቆነጠጥ እንዴት ልጅ ይቆነጠጣል ብዬ እኮ ነው። አንዴ ውጭ እንነጋገር። አሁንም ሐሳብህን አልቀየርክም? በቀላሉ ሐሳቤን የምቀይር ሰው አይደለሁ። አስቡበትና ነገ እንነጋገራለን። እንግዲህ ብትጫወቱ ጥሩ ነበር። እንሂድ ካላችሁ ምን ይደረጋል? ሌላ ጊዜ በደንብ ተገናኝተን እንጫወታለን። እግዚአብሔር ይባርካችሁ። ትዳራችሁ የተባረከ ይሁን። የተባረኩ ቤተሰቦች